አረ እልል በሉ፣ አረ ጨብጭቡ። ዛሬ ሰርጌ ነው ትላላችሁ። ለዛ እኮ ነው ህይወትን የማላምናት። ለዛ ነው ህይወትን የማላምናት። አረ ምንድነው ይሄ ሮማንቲክ? አረ ምንድነው ይሄ ቀይ በቀይ ትላላችሁ። ሙሽሪትና ሙሽራው እንዴት ነው የተዋቡት! ሲያምሩ ሲያምሩ የኛ ድምቀቶች እግዚአብሔርን እንዴ! አረ ሁሌም ጥፉ፣ ሁሌም ጥፉ። አዎ እንደዛ አምሮ ብቅ ማለት ካለ ጥፉ ጥፉ ሁሌም። ያው መጥፋታችሁን ቢያስጨንቀንም ማለት ነው። እግዚአብሔርን ዛሬ ማንም ሰው እንዳይቀር ለየት ያለ ሮማንቲክ አለ ብሏል። ቅማምዬ ንግስቷ ቀይ በቀይ ለብሳ እንዲሁም ቀይ አበባዋን ይዛ፣ ቡሩኬ ደግሞ ያው እንደሚታወቀው ሱፍ ነው የለበሰው። ዋው ብለናል። ያው ከቤታቸው አልወጡም። ቤታቸው ውስጥ ቁጭ ብለው ነው ይሄንን ሮማንቲክ ፊልም የሚያሳዩን ማታ ላይ። አረ እግዚአብሔር እኔ በጣም ነው ደስ ያለኝ። ግን የሆነ ነገር አለ ብዬ ጠርጥሬ ነበረና ቡሩኬ ዱባይ ሄዷል ምናምን ሲባል አይኔ አላወራም ብዙም ያልተረጋገጠ ነገር ነው እያልኩ ከራሴ ጋር ስወዘጋገብ ነበረ። ጧት ደግሞ በእጄ ሰበብ ሳትሆኑ ከተደበቃችሁበት ውጡ ብዬ ነበረ። ይኸው ተደበቁበት ወጥተዋል። አምረው አብበው አሸብርቀው ማለት ነው። በፍቅረኛ በባልና ሚስት መሃል አትግቡ። አትግቡ። እኔም አንዷ ማለት ነው የሚባለውን ነገር ይሄ ከዚህ ሰዱትና አማቼ ዛሬ አኩርተኛል። እስቲ ጀነን ብዬ ላውራ። አማቼ አኩርተኛል። በቃ እንደዚህ ነው ሴት ልጅ እንደዚህ መንከባከብ፣ ፍቅር መስጠት፣ አበባ መስጠት፣ አለውልሽ ማለት፣ ማቀፍ፣ መታቀፍ፣ በቃ ሌለ ጠጉሮቿን ስብስ ማድረግ፣ እግሯን ማጠብ ምናምን ነገር እንደዚህ ነው የሚያምረው። የምን መነጫነጭ ነው ብሩኬ? የምን መነጫነጭ ነው? ቆይ በሰፊ ሄድበታል።